ከሰርግ በፊት ምንድነው አዲሱ ነገር ምንድነው? ፊቷን ማሳየት አትፈልግም እሷ እንጂ የሽምግልና ቪዲዮ ነው። ትገቢያለሽ? አይ አመሰግናለሁ። ምን ልጨምር? በአዲስ መልክ ተመልሻለሁ። አዳዲስ የሆናችሁ ሰዎች ሰብስክራይብ ያደርጋችሁ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ተመልሰናል። በእርግጥ ጠፍተን ነበር። ያው አንዳንድ ነገር አልተስተካከለም። እንደምታውቁት እኔም ጎንደር ሄድኩኝ። ቪዲዮ ሰርች ያላችኋለሁ ጎንደር ደገቡ አካባቢ ያስታውሳለሁ። ግን ብዙ ጊዜያት አልፏል። ከዛ በኋላ አሁንም ወደዛ መመለስ አልቻልኩም። ጎንደር ነኝና እና በአዲስ መልክ ተመልሻለሁ። ቻናሉን ያው መስራት ስላለበት ያው አልተመቻቸኝልኝም ነበር ለመስራትም። አሁን ያው ነገሮችን አስተካክዬ በቃ ከእናንተ ሳልጠፋ ምናምን ለመስራት ወስኛለሁ እና ይሄ የመጀመሪያ ቪዲዮ ይሆናል። ከጠፋው አሁን ሲጀምር የመጀመሪያ ቪዲዮ ነው ማለት ነው እና ከዚህ በኋላ እንገናኛለን በደንብ። እኔም ቪዲዮ ሰራለሁ። ካሜራማን ቀጥሬያለሁ። ካሜራማን አለኝ እና ከዚህ በኋላ ስለማልቸገር በደንብ ሰራለን። በውስጥ መስመር ምናምን ብዙ ሰዎች እየጠየቃችሁኝ ነበር። አመሰግናለሁ። በቴሌግራም ጽፉልኝ የነበራችሁ ሰዎች ነበራችሁ። ኮሜንታችሁንም እዛው ቪዲዮ ላይ ያያየው ነበር። በባለፈው አንድ ቪዲዮ ጭኜ ነበር። የወንድሜ የሽምግልና ቪዲዮ ነው የትልቅ ወንድሜና እኔ መስያችሁ ነው እንትን የነበረው ግን እኔ አይደለሁ። ለዛም ነው ፎቶ እንትን ብዬ ነበረው ግን ቪዲዮውን አስወግዶብኛል። እንዴት እንደሆነ አላውቅም። ለሱም ይኸው ማብራሪያ እሰጣለሁ ቪዲዮ ሰራለሁ ምናምን ብዬ አስቤ ነበር ግን ቪዲዮውን እንትን አለብኝ አጠፋብኝ ዩቲዩብ እና ለዛ ነው ያኔ መልስ ሳልሰጣችሁ የነበረው። በቀጣይ ቪዲዮም ሰራ ብዙ ማወራችሁ ነገር ይኖራል ምናምን እና እንደገና ስላየኋችሁ ደስ ብሎኛል። አዳዲስ የሆናችሁ ሰዎች ሰብስክራይብ ያደርጋችሁ ቻናሉን። ከዚህ በኋላ ቢኖረን ቪዲዮ በጎንደር ስለሚሆን ጥያቄ ምናምን ካላችሁ የኮሜንት ቦክሱ ላይ ጻፉልኝ፣ መልስ እሰጣለሁ። ማለት እንድሰራ የምትፈልጉትን ቪዲዮ ካለ እሱንም እሰራለሁና ኦልሞስት አንድ አመት ከምናምን ይሆናል ከአናም ጋር ከዚህ ከጎንደር ከመጣን አንድ ሁለት ቪዲዮ ሰርተናል። ከዛ ውጪ እንሰራለን። ያው 2-3 አመት እየሆነኝ ነው እኔ እና ከዚህ በኋላ ከሷም ጋር አብረን ስለማንቀጥል እኔ ነኝ ማለት ነው ያለሁት። ከዚህ በኋላ ሰዎች ይኖራሉ፣ እኔ ጋር የሚመጡ ሰዎች ይኖራሉ። ግን አሁን ያለሁት እኔ ነኝ። አሁን የመጣሁትም እኔ ነኝ እና ቪዲዮ ለመስራት የሚያሰብኩት ያው ለእናንተም ለቻናሉ መሰራ ስላለበት ብዙ ጊዜ ስለቆየን ምናምን እንደውም በዚህ መልኩ አልነበረም ልሰራ አስቤ የነበረው እና ከዚህ በኋላ በደንብ የሚሰሩ ሀሳቦች ይኖሩኛል። በአዳዲስ ቪዲዮ እንገናኛለን። ከእናንተም ጋር የምንጠያይቃቸው የምንመላለሳቸው መልሶች ይኖራሉና በእነሱም እንገናኛለን። ቅድም እንዳልኳችሁ ሀሳብ ካላችሁ አስተያየት ካላችሁ እሱ እናንተ ተጽፉልኛላችሁ እና ስትጠይቁ ለነበራችሁ በቃ ሁሉም ለኔም ለጓደኞቼም ስትጠይቁ በጓደኞቼም ቪዲዮ ላይ ምናምን ስትጠይቁ የነበራችሁ ሰዎች አመሰግናለሁ። ስለጠየቃችሁኝ ስለአረሳችሁኝ እና ስለጠየቃችሁኝ ታንኪው በጣም እና ከዚህ በኋላ ግን የምትዘናኑበትን ቪዲዮ ነው ይዤ የመጣው። አዲሱ ነገር ምንድነው? ካሜራማን አለኝ ነው። አሁን ከዚህ በፊት ወልዲያ እያለሁ ሰራ የነበረው ታውቋቸዋላችሁ ሰዎቹ እኔ ጋር ሲቀርጹ የነበሩ ጓደኞቼ ምናምን ነው ወንድሞቼ ናቸውና ፊቷን ማሳየት አትፈልግም እሷ እንጂ ያው እሷ ባትሰራም ሌሎች ሰዎች ይሰራሉ። እሷ ዋና ካሜራማን ነኝ። ቀጣይ ግን ታያዩታላችሁ በሆነ ቪዲዮ ቀጣይ ከሷ ጋር ቪዲዮ ስለምንሰራ ከዚህ በኋላ ሙሉ እንትናችን ከሷ ጋር ስለሚሆን የሰርጋችንን ቪዲዮ ታያላችሁ። ከሰርግ በፊት ምንድነው ኢንጌጅመንት እሱን እንኳን እኔ እንጃ እሱን እኔ እንጃ እናያለን። እሺ ብቻ ብዙ እንትኖችን ታያላችሁ ከሷና ከኔ ጋር። ያው ሁላችሁም ባላችሁበት ሰላማችሁ የበዛ ይሁን። በድጋሚ አብራችሁም ስላላችሁ አመሰግናለሁ እና እኔ ብትገቢ ግን ጥሩ ነበር። አሁን ለምን መሰለሽ በእርግጠኝነት ቪዲዮ ላይ ይጠይቁኛል ኮሜንት ላይ። ችግር የለም በሚቀጥለው ቪዲዮ ገባለሁ። ኤኒዌይስ አሁን የመጣሁት ብዙ ማውራችሁ ሀሳብ አይኖረኝም። በቃ
ይሄንን ለማሳወቅ ነው የመጣሁት። እንደተመለስኩ እንድታውቁ ፈልጌ ነው። ብዙ ቪዲዮዎች ይኖራሉ አሁን ከዚህ በኋላ የምንሰራቸው አዳዲስ ነገሮች ብዙ ነገር የምታዩ ይሆናልና ፋሚሊ አሁን ምን እናድርግ መሰላችሁ? ያው ነግራችኋለሁ። ከዚህ በኋላ በእናንተ ጥያቄ ምናምን ነው የሚመጣልኝ ጥያቄ መልስላችኋለሁ ምናምን ስለሆነ ወሬ እንዳላበዛባችሁ እንደምታዩ ከጀርባ ያለው የፋሲል ግንብ የፋሲል ግንብ ነው። ከዚህ በፊት ቪዲዮ ሰርቼበታለሁ አይታችሁታል። ግን እንደዚህ አልነበረ። አሁን እሱን የተወሰነ ላሳያችሁና እንትን እወጣለሁ ከዚህ እና በቀጣይ ቪዲዮ እንገናኛለን። ነይ ትንሽ ቆያለሁ። ታያል በደንብ እንደዚህ አልነበረ። አያችሁ እዛች ቤት ሆኜ እዛኛው እንትን ቤተ መንግስት ሆኜ ሰርቻለሁ ቪዲዮ አስታውሳለሁ። እዚህኛውም ጋር ሆኜ የአንበሶቹ ቤት ጋር ማለት ነው እሱ ጋር ሰርቻለሁ። ግን እሱን ጠጋ ብዬ ላሳያችሁና እንመጣለን። እየመጣን ነው። ይሄ ነው የአንበሳ ማደሪያ የነበረው ነው። አሁን ግን እንደዚህ ታድሷል በብረት ነው። አንበሳ ሊገባበት ነው ብሎኛል። አንበሳ ሲገባ አሳያችኋለሁ ለእናንተ። በፊት የነበረው የሚመስለው ቤት ልክ እንደዛ ነበር ሙሉ ነው። አሁን ግን በዚህ ጋር እንዳያችሁት ማሊያ ሙሉ የነበረው እንደዚህ ሙሉ ቤቱ እንደዛ ነው የነበረው። አሁን ግን በሞራ ምናምን ተስተካክሏል። ልክ እንደዚህ በጣም ነው የሚሆነው። ማታ ገብቼ መቅረጽ ብችል ደግሞ ማታ ገብቼ አሳያችሁ ነበር፣ ግን አይቻልም። እዚህ አንድ ክፍል ቤት ቢሰጡኝ በቃ ከክራይ ቤት እላቀቃለሁ። ዝም ብሎ እዛችኛዋ ህንጻ አንድ ቢሰጡኝ ያችኛዋ ደረጃ ላይ ወይ ከዚህኛው ቤት ከዚህ ይችኛዋ ቤተ መንግስት ናት የምትመቸኝ። አንቺ የትኛው ነው የሚመች? ግን እኮ ይሄ የንጉስ ቤተ መንግስት ነው እና እኔ ንጉስ አይደል? ንግስትህስ ምን ንግስትህስ? የንግስቴማ የምንትዋ ምን ነው የምትይው? አንተ ታለ የምንትዋ በዚህ ጋር ስንወጣ ሳይሸል የምንትዋ እንትን ራሱ አለው የስቲም አለው። ስቲም ምንድነው የሚባለው? እሺ በአማርኛ ወይባ አይደለም ሌላ አማርኛ ነው። ቆይ ተጽፋለሁ ዳዳልሽ ካላነሱ ነይ ወደ ቀረብ በእና ይቺ ቤት ላሳየሽ። ይቺ ነች እኔ ሞዳ ኛውን ቤተ መንግስት ነው እኔ ሞዳ። ልጅ ቶፊቅ እና ሶፊ መተው ያለች እነሱ ጋር አንድ ቪዲዮ ሰርተን ከተና ላይ ከነሱም ጋር ነበርን። ግን እነሱም ሲመጡ እንደዚህ ያልታደሰ ነበር። አሁን ቶፊቅ ነው የምጋብዝላችሁ። እዚህ ቶፊቅ ይመጣል። ከሱ ጋር ሆነን በደንብ ታዩታላችሁ። እና አሁን ቤተሰብ ምንድነው የምላችሁ? በቃ ከዚህ በኋላ አልጠፋም። ከዚህ በኋላ ተመልሻለሁ ማለት ነው። አሁን እንደዚህ ቪዲዮ ከሰራው ከዚህ በኋላ እንተናል ስራዬ እንተናል አልጠፋባችሁም ማለት ነው። ለዛሬ ይሄን ያክል ካወራችሁ ይበቃል እና ወዳችኋለሁ። ፒስ። በቀጣይ ቪዲዮ እንገናኛለን።